የሰማይ ደጅናት የሰማይ ደጅናት በእውነት ይህች ስፍራ የምታስፈራና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሄ ቤተክርስቲያን አቡነ መልከጼዴቅ ቤተክርስቲያን በመባል ይታወቃል። ይሄ ጽላት በኢትዮጵያ ደረጃ በሁለት ቦታ ነው ያለው። አንደኛው በኢትዮጵያ በሰሜኑ ክፍል በሸዋ ዞን ነው የሚኖረው። ሁለተኛው ደግሞ በዚህ በደቡብ ኢትዮጵያ ክልል በወላይታ ሀገረ ስብከት በሶዶ ከተማ ነው የሚኖረው። እንደሚታወቀው ቤተክርስቲያኑ በጣም ትልቅ ቤተክርስቲያን ነው። ቁመቱ 29 ሜትር ነው። ይሄ መስቀል ደግሞ የተሰራው ለዚህ ቤተክርስቲያን ነው የተሰራው። መስቀሉ አጠቃላይ ቁመቱ 4 ሜትር ነው። መስቀሉን ስንመለከት የሐዋርያት መስቀል በመባል ይታወቃል። ብዙ ከ10 አይነት በላይ ወይም ከ10 በላይ የመስቀል አይነቶች በቤተክርስቲያን አለ። ይሄ ደግሞ አንደኛው የሐዋርያት መስቀል ነው። ይሄ መስቀል ከሐዋርያት መስቀል ኮንሰፕቱ ወይም ሐሳቡ የተወሰደ ነው። ይህንን ዲዛይን ስሰራ ሁሉም ነገር የቤተክርስቲያንን ስርዓት የጠበቀ ነው። ወደ መስቀሉ ስንሄድ እዚህ ጋር ያለውን ነገር ይህንን መስቀል ስንመለከት የአጽመ አዳም ምሳሌ ነው። ልብ ካላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሲል የመስቀል ወይም የስነ ስቅላቱ ሲል ሲሰራ በእግሩ ወይም በመስቀሉ ስር ውስጥ የአዳም አጽም አለ። የዚህ ምሳሌ ነው። ያን እግዚአብሔር አምላክ የሰው ልጅ የጠፋውን የሞተውን እግዚአብሔር አምላክ እርሱ ሞቶ በመስቀል ተሰቅሎ ሕይወት እንደሰጠ ለማጠየቅ የአዳም አጽም ወይም አጽመ አዳም ይቀመጣል። ይሄ እዚህ ጋር ያለው የሱ ምሳሌ ነው። እዚህ ጋር ይህንን ሶስቱ ስንመለከት የሥላሴ ምሳሌ ነው። ይሄ ሶስቱ የሥላሴ ምሳሌ ነው። ሌላው ደግሞ እነዚህ ስንመለከት 1 2 3 4 በጀርባም አለ 4 ናቸው። አራቱ የአራቱ ወንጌላውያን ምሳሌ ነው። አንድም ደግሞ የአርባዕቱ ወይም የክሩቤል እነዚህ የሥላሴ ዙፋን የሚሸከሙት የነሱ ምሳሌ ነው። ሌላው ደግሞ የጻድቁ የአቡነ መልከጼዴቅ እረፍታቸው በ4 ነው። ይሄ ታስቦ ነው የተሰራው። አጠቃላይ 4 ነው። ሌላው ይሄ ላይ ያለውን ስንመለከት ይሄ ሰርክል ወይም ክብ የሰራውን ነገር ስንመለከት በሐዋርያት ነው የተሰራው። 12 ነው። እነዚህ ቀዳዳዎችን ስንመለከት 12 ናቸው። የሐዋርያት ምሳሌ ናቸው። ይሄ እዚህ ጋር ያለውን ክቡን እንደ አንድ ከወሰድን እዚህ ጋርም አለ በስተጀርባም አለ። ሁለቱ የብሉይና የአዲስ ኪዳን ምሳሌ ናቸው። ምሳሌ